ሰላም እንዴት ናችሁ? ውድ የታሪክ ዩቲዩብ ቻናል ተከታታዮቻችን እንግዲህ ዛሬ የመጀመሪያ ኤፒሶዳችን የምንጀምርበት ቀን ነው። እንግዲህ ዛሬ እንደ መነሻ አድርገን የተነሳ ነው በአራት ወንድማማቾች በኢትዮጵያ ውስጥ ክህነትን ከንግስና ጋር አጣምረው የያዙ ብሎም ደግሞ ቅዱስና ማዕረግን ያገኙ ጀግና ወንድማማቾች ነገስታቶችን ታሪክ ይዘን የመጣ ነው። እንግዲህ ሙሉ ታሪካቸውን ሳይሆን የምንናገረው አጠር ያለ ስለነሱ የሚገልጻቸውን ብለን ያሰብነውን መረጃ ይዘን መጥተናል። እናንተ ከወደዳችሁት ደግሞ እንጨምራለን ወይም ደግሞ ሲዝን 2 እያልን እንቀጥላለን ማለት ነው። እንግዲህ በዘመነ ላስታ በኢትዮጵያ ታሪክ ውስጥ ከሚታወስበት ነገር አንዱ የክህነትን ከንግስና አጣምሮ መያዝ ነው ማለት ነው። ከ11ዱ የላስታ ነገስታት 4ቱ ማዕረገ ክህነት የነበራቸውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ የተሰጣቸው ናቸው። እነዚህም ቅዱስ ይምርሐነ ክርስቶስ፣ ቅዱስ ሀርቤ፣ ቅዱስ ላሊበላ፣ ቅዱስ ናኩተላም ናቸው ማለት ነው። የላስታ ዘመን ቤተመንግስት ቅድስት መስቀል ክብራን ወይም ደግሞ ይቺ ቅድስት መስቀል ክብራን የምንላት ቅድስት የቅዱስ ንጉስ ላሊበላ ባለቤት ነች ማለት ነው። እሷንም ጨምሮ 5 ቅዱሳንን ያስገኘ መንፈሳዊ መድረክ መሆኑ ተመስክሮለታል። ከታሪካቸውን ለትውልድ ሰርተው ካወረሱት ቅርሶቻቸው መረዳት እንደሚቻለው እነዚህ ነገስታት ጠንካራ መንፈሳዊ ሕይወት የነበራቸው፣ ብዙ ጊዜያቸውን ለመንፈሳዊ አገልግሎት ያውሉ የነበሩ፣ ከመንግስታቸው እኩሌታ ዘመን ያላነሰ አብያተ ክርስቲያንን በመስራት ያሳለፉ፣ ለህዝበ ክርስቲያኑ በመልካም የመንፈሳዊ ሕይወት ጉዟቸው አርአያ ምሳሌ የሆኑ፣ የቤተ ክርስቲያን ትምህርትን በሚገባ የተማሩና ጥልቅ የሆነ ሃይማኖታዊ እውቀት የነበራቸው ናቸው። እነዚህ ነገስታት አብያተ ክርስቲያንን ከማነጽ ሌላ ለበርካታ ገዳማት፣ አድባራት ተጨማሪ መተዳደሪያ ይሆን ዘንድ ርስት ጉልት በመስጠት ይታወቃሉ። እነዚህ ካህናት ነገስታት ባሳነጿቸው አብያተ ክርስቲያናት የሚገኙ የራሳቸው ገድሎች የሚታወሱበት ቀኖች አሏቸው። እንግዲህ እነዚህ 4 ወንድማማቾች ከሃይማኖት ወይም ደግሞ ከመንፈሳዊነታቸው በተጨማሪ ደግሞ ዓለማዊ የሆነውን የንግስና ስርዓታቸው በጣም የሚገርምና አስደናቂ ነበረ። እሱም በነገስታትና ካህናት ዘመን በኢትዮጵያ ውስጥ መረጋጋት፣ ፍጹም ሰላምና የምጣኔ ሀብት እድገት መኖሩን እንገነዘባለን። በዚህ ዘመን መንግስትና ቤተክርስቲያን ከመቼውም ጊዜ በላይ ተጣምረው ለመንፈሳዊ ልዕልና፣ ለአገራዊ ብልጽግና ልዩ አስተዋጽኦ ነበራቸው። በዘመኑ የነበሩ የሀገራችን ህዝቦች በአንድነት በፍቅር በሰላም እንዲኖሩ እንዲሁም አገራችን ኢትዮጵያን በዓለም መድረክ ከፍ ብላ እንድትታይ ያደረጉትን አስተዋጽኦ በቀላሉ የሚገመት አይደለም። የላስታ ዘመን ነገስታት የሃይማኖት እኩልነት እንዲኖር በልዩ ልዩ ምክንያቶች ከሌሎች አካባቢዎች ወደ ሀገራችን ወደ ኢትዮጵያ ተሰዶ የመጡ ስደተኞችን ቀለም፣ ቋንቋ፣ ሃይማኖት ሳይጠይቁ በፍቅር ተቀብሎ ማስተናገድና ክብራቸውን ጠብቆ በሰላም እንዲኖሩ በማድረግ በሌላ ሀገር በተለይ ደግሞ በግብጽ ይኖሩ የነበሩ በቁጥር አናሳ የሆኑ ክርስቲያኖችን መብታቸው እንዲከበር በመታገል እና በመሳሰሉት የሰብአዊ መብት ተግባራት ተጨባጭ ውጤትን ያስመዘገቡ እንደነበሩ ታሪክ እንግዲህ እነዚህ ወንድማማቾች ይሄ ብቻ አይደለም ስራቸው። እንግዲህ ካህናትና ነገስታቱ በየዘመናቸው በከርሰ ምድር፣ በነገረ አለት፣ በማዕድን ስራ፣ በምህንድስና፣ በኪነ ህንፃ፣ በስነ ጥበብ ወዘተ የነበራቸው የእውቀት ደረጃ ምጡቅ መሆኑ ለትውልድ ተወላቸው በሄዱት ዘመን ተሻጋሪ የአብያተ ክርስቲያን ስራዎቻቸው እንረዳለን ማለት ነው። እንግዲህ እነ ቅዱስ ላሊበላ የሰሯቸውን 11 ውቅር አብያተ ክርስቲያኖችን አይቶ የኢትዮጵያ የጥበብ ምጥቀት ምን ላይ እንደነበረ መረዳት የሚያቅተው የለም ብዬ አስባለሁ። ይህ ዘመን ለኢትዮጵያ የስነ ጽሁፍ እድገትና የራሱን አሻራ ጥሎ ያለፈ ነው። እንደ ቅዱስ ላሊበላ የመሳሰሉ የላስታ ዘመን መሪዎች ባደረጉት ከፍተኛ የልአከ መንግስት ወይም ደግሞ የዲፕሎማሲ ተግባር ሀገራችን ኢትዮጵያ በመካከለኛው ምስራቅ በተለይም ደግሞ በቅዱስ አገር ኢየሩሳሌም በግብጽ የራሷ ይዞታ እንዲኖራት አስችሏታል ማለት ነው። በሀገራችን ያሉ እንደነ ጣና ቄርቆስ፣ ሐይቅ እስጢፋኖስ፣ ዝቋላ አቡነ ገብረ መንፈስ ቅዱስ፣ ግሸን ደብረ ከርቤና የመሳሰሉት ታላላቅ ገዳማቶች ደግሞ መሰረታቸው የተጣለው በዚህ ዘመን እንደሆነ ይነገራል ማለት ነው።
በካህናትና ነገስታት ዘመን የተሰሩ ዘመን ተሻጋሪ ህንፃዎችን ስንመለከት በአገራችን የነበረውን የስልጣኔ ማማ፣ ሰላማዊ አየር፣ አስተማማኝ የምጣኔ ሀብት እድገት፣ አመርቂ የውጭ ግንኙነት ስራ እንደነበረ በውል እንገነዘባለን ማለት ነው። በዚያ ዘመን ሰላምና የምጣኔ ሀብት መረጋጋት ባይኖር ኖሮ የቅዱስ ይምርሃነ ክርስቶስ፣ የነ ቅዱስ ላሊበላ፣ የነ ቅዱስ ናኩቶ ለአብ አብያተ ክርስቲያናትን የመሳሰሉ ድንቅ ህንፃዎች ተሰርተው ባላየን ነበር ማለት ነው። በዚያን ጊዜ ኢትዮጵያ በማንኛውም ዘርፍ የተሻለ ሀገር ባትሆን ኖሮ ምዕራባውያን ክርስቲያኖች በተለይም በመስቀል ጦርነት ምክንያት የእርሷን አጋርነት ፈልገው ከቦታ ቦታ ባልተንከራተቱ ነበር። ምዕራባውያኑ በተለይ ደግሞ የስፔንና የፖርቹጋል አሳሾች መነሻ ምክንያታቸውን አጋዥ እንዲሆናቸው የቄሱ ንጉስ ወይም ደግሞ የፕሪስተር ጆን ያለበትን ሀገር ፍላጋ መሆኑ ይታወቃል። በዚያ ምክንያት አሜሪካን ጨምሮ ሌሎች የዓለማችን ቦታዎች መታወቅና መገኘት መቻላቸውን ለዚህም በቀጥታ ሆነ በተዘዋዋሪ መንገድ ኢትዮጵያ የላስታ ዘመን ካህናት ነገስታት ባለውለታ መሆናቸው ልብ ይበሉ ማለት ነው። ስለዚህ እነዚህ ወንድማማቾች የራሳቸው የሆነ ገርም ያላቸው ናቸው። የራሳቸው የሆነ ቤተክርስቲያንን ያነጹ ናቸው። የራሳቸው የሆነ የንግስና የቅድስና ማዕረግ ያላቸው ናቸው። በጣም ሰፊ የሆነ ታሪክ ያላቸው ጀግና አባቶቻችን ናቸው ማለት ነው። ስለዚህ እናንተም ይሄን አቀራረብ ከወደዳችሁት ወይም ደግሞ የበለጠ ስለነሱ የማወቅ ጉጉት ካደረባችሁ ኮሜንት ላይ የቅዱስ ላሊበላን ታሪክ ወይ የቅዱስ ናኩቶ ለአብ ወይም ደግሞ የቅዱስ ይምርሃነ ክርስቶስን እንዲሁም የቅዱስ ሀርቤን ታሪክ ማወቅ የምትፈልጉ ወይም ደግሞ ገድላቸውን ማንበብ ማግኘት የምትፈልጉ ተመልካቾቻችን በኮሜንት ይግለጹልን። እኛ ኤፒሶድ 2 ብለን እንሰራላችኋለን ማለት ነው። ስለተከታተላችሁኝ ስለሰማችሁኝ ከልብ አመሰግናለሁ። ክብር ይስጥልኝ።